የቀርነው ጃገላው ወዶ ከሚስያ ለብሰው ነው ይዘገያል እንጂ ድሉ የፋኖ ነው በሮቹ በፍታና ስማቸው ብል ነው ያንተሰና ያቆራኛል ነው ያንተሰና ያቆራኛል ታሮቹ ኮፍታና ስማቸው ፋኖ ነው ማረሹ ማንማራ ወፈሩ ኮርደር ነው ማረሻ ወልቃይት ወግረሉ ጎጃም ነው ብዙዋባ ሆኖ መርገቱ ሸዋ ነው ተንደሩ ዳንወቱ ማነጫው ደብያ ነው የዘሩ መታኛ ኸው ቹርማ ነው ዘሪታው ዘመን ራሾ ነው አራሚው መከታው አጃጅ ከብቴ ነው ደሳለኝ ከማሪት ሀቤ ወግ ነው ሰለሞን አይዞ ባይዝን አብር ከፍክ ነው ጋያንት ያተደመረ የወካው ነው አተተራተሩ ልሉ የፋኑ ነው የነርኩ መከታዊስ አበባ መዝነው አትላገሩ ገሉ የፋሮ ነው በመርቱ መከተ አዲስ አበባ የፋሮ ነው ጎንደሬያችን ስማ ያቆራኛው ገና ከሳውስቱ ኮነረት ያኮናቱ ወሎ የዚህ ሁሉ መመው ተጉዞ ተጉዞ ችግር ላው ነው ርዶ ይዘገያልኝ በሮቹ ኮፍታና ስማቸው ፋኖ ነው ማረሻ ወልቃይት ወደሉ ጎጃም ነው ደግሩ ለጉሎ መርገጫው ቺዋ ነው የዘሩ መጃኛ አብያው ቱላ ነው ሰርጋ በገና ነው አራሚው መከታው ባታችሁ ባቴ ነው ደሳለኝ ከማሪ ውሃቤ ወዲ ነው ሰለሞን አይዞራይ ዝናቡ ገፊት ነው ዳይልት ያቸደ መረየ ወቃው ነው የምርቱ መተቻ አዲስ አበባ ነው አተደራተሩ ድሉ የፋኖ ነው ጎንደር ያንቺ ስም ያኮራኛል ገና ነው ያንቺ ስማ ያኮራኛል ገለሩ ያኮራኛል ያኮራኛል ፍርሽ ያኮራኛል ጎንደር ያንቺ ስማ ያኮራኛል ገና ነው ያንቺ ስማ ያኮራኛል ጎንደር ያንቺ ስም ያኮራኛል ገና ነው ያንቺ ስማ ያኮራኛል ገለሩ ያኮራኛል ያኮራኛል ፍርሽ ያኮራኛል ጎንደር ያንቺ ስማ ያኮራኛል ገና ነው ከሳውስት ጎንደር ያኮናቱ ወሎ ተማሪው ስማረ የዚህ ሁሉ ለመው ቅርብ ከብሎ ትግላውን አረቦ
ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ አዳዲስና ትኩስ መረጃዎችን ወደ እናንተ የምናደርስ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አልፋለሁ። አሜሪካና እስራኤል በኢራን ላይ ምን አይነት የሳይበር ጥቃቶች ፈጸሙ? እንዲሁም ኢራንስ ምን አይነት የሳይበር ጥቃቶችን ተከላከለች እንዲሁም ፈጸመች የሚለውን አንድ ላይ የምናይ ይሆናል። ወታደራዊ ጥቃት የመፈጸም ኃይልን የተመለከቱ ውይይቶች የሚነሱባቸው ወቅቶች አሜሪካና እስራኤል እንዴት ኢራንን እያጠቁ እንደሆነም በምስል ጭምር ከማሳየት ወደ ኋላ አይሉም። በባለሙያ የተዘጋጁ ፎቶዎችና ቪዲዮዎችን የሚጠቀመው የአሜሪካ ማዕከላዊ እዝ ጥቅም ላይ ይዋሉ ያሉ መሳሪያ የጀትና የመርከብ አይነቶችን የሚያሳዩ ልጥፎችን በየአጭሩ ሰዓት ልዩነት ማህበራዊ ሚዲያ ላይ ይለጥፋል። አሜሪካና እስራኤል በበይነ መረብ ሳይበር ምህዳሩ ላይ እየተካሄደ ያለውን ነገር ለማሳየት ግን ይህንን ያህል ፍላጎት ያላቸው አይመስልም። ለሰዓታት የሚቆዩት ጋዜጣዊ መግለጫዎች፣ በባለስልጣናት ንግግሮች እንዲሁም በበርካታዎች የማህበራዊ ሚዲያ ልጥፎች ላይ የሳይበር ዘመቻን በተመለከተ ገለጻ የለም ማለት ይቻላል። ኢራናውያን የሳይበር መንታፊዎች ወይም ሀከሮች ግን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በአሜሪካ ኩባንያ ላይ የሳይበር ጥቃት መፈጸማቸውን ገልጸዋል። ጥቃት ተፈጽሞበታል የተባለው ስትራይከር የተባለ የሕክምና ቴክኖሎጂ ኩባንያ የአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራድ ኩፐር በቅርቡ በሰጡት ጋዜጣዊ መግለጫ እንደጠቆሙት በዚህ ጦርነት ውስጥ የሳይበር ጥቃት ከፍተኛ ሚና አለው ሲሉም ገልጸዋል። በጦርነቱ ውስጥ ምን አይነት የሳይበር ዘመቻዎች እየተካሄዱ ስለመሆኑ የምናውቀው እንዲሁም ዘመቻዎች ስለ ዘመናዊ ውጊያ ምን እንደሚነግሩን በዚህ ዘገባ ቀርቧል። እስከ መጨረሻው አዳምጡ። ሚሳኤሎች ከወንጫፊዎች አስቀድሞ በጦርነት ቅድመ ዝግጅት ውስጥ የሳይበር ስለላ ወይም ምንተፋ ትልቅ ሚና ይጫወታል። የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጄኔራል ዳን ኬን የጦርነቱ አካሄድ በተመለከተ ለወራት አንዳንድ ጉዳዮች ላይ ለዓመታት እቅድ ሲዘጋጅለት እንደነበር ተናግረዋል። ጥቃቱ የሚፈጸምባቸውን የኢላማዎች ስብስብ መለየት የእቅዱ አካልም እንደነበርም ጋዜጣዊ መግለጫ ላይ አብራርተዋል። የጥቃት እቅድ ከመዘጋጀቱ አስቀድሞ የአሜሪካና የእስራኤል የሳይበር መንታፊዎች ወሳኝ መሆናቸውን የኢራን የኮምፒውተር ኔትወርኮች ውስጥ ሰርገው ገብተው ሊሆን ይችላል። ከአየር መከላከያና ወታደራዊ ኮሚኒኬሽን ጀርባ ያሉ የኮምፒውተር ኔትወርኮች የሳይበር መንታፊዎች ወይም ሀከሮች ዋነኛ ኢላማ መሆናቸው አይቀሬ ነው። የብሪታንያ የፋይናንሻል ታይምስ ጋዜጣ ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ ያወጣው ዘገባ እንደሚያሳየው እስራኤል ግዙፍ የክትትል መረብ ለመገንባት እንደሚያስችል በኢራን ጎዳናዎች የሚገኙ የደህንነትና የትራፊክ ካሜራዎችን ጠልፋ ነበር። በእነዚህ ካሜራዎች አማካኝነት ኋላ ላይ ጥቃት የተፈጸመባቸው አያቶላ አሊ ካሜኒ እና ወታደራዊ አዛዦቻቸው የዘውትር የውሎ ልምድና ምን እንደሚመስል እንደተጠና በዘገባው ላይ ተጠቅሷል። በአሜሪካ ጦር ውስጥ ከፍተኛ ደረጃ ላይ ከሚቀመጡ ግለሰቦች አንዱ ጄኔራል ዳን ኬን ናቸው። ይህ አይነቱ ድርጊት ስለመፈጸሙ ማረጋገጫ አልተገኘም። ነገር ግን እንደ የዩክሬን ጦርነት ባሉ የተለያዩ ግጭቶች ውስጥ መሰል እርምጃዎች ተወስደው ተመልክተናል። የአሜሪካ መከላከያ ሚኒስትር ፒት ሄግስቴንም በቅርቡ በተሰጠ ጋዜጣዊ መግለጫ ላይ የኢራን ጦር አባላት መቀናጀትና ቀጣይነት ያለው ጥቃት መፈጸም ቀርቶ መነጋገሪያ ወይም ግንኙነት መፍጠር አይችሉም ነበር በማለት በኩራት ሲናገሩ ተደምጠዋል። ይህ አስተያየት ፕሬዚዳንት ትራምፕ የቬንዙዌላዋን ፕሬዚዳንት ኒኮላስ ማዱሮን በአጋራቸው ስለወሰዱበት ዘመቻ ስኬት ከተናገሯቸው ቃላት ጋር ይመሳሰላል። በተጨማሪም እስራኤል በአዲስ አበባ የተባለውንና ከ5 ሚሊዮን ብር በላይ በሆኑ ሰዎች ላይ ዳውንሎድ የተደረገውን ታዋቂውን የኢራን የጸሎት ሰዓት መሙያ አፕሊኬሽን ጠልፋለች የሚል ክስ ይቀርብባታል። የሰው ሰራሽ አስተውሎት ኤአይ መገልገያዎችን በከፍተኛ ደረጃ ጥቅም ላይ ይዋሉ ሊሆን እንደሚችል ይገመታል። ይህንን በተመለከተም ፍንጭ የተገኘውን ስራ ላይ የተመለከቷቸውን መኮንኖች ሲያመሰግኑ ከነበሩት የመከላከያ ሚኒስትሩ ሄግስተን ነው። በሳይበር ዓለም ውስጥ ላይ ብዙውን ጊዜ አንድ እርምጃን የመውሰድ አቅም ዋጋ የሚለካው ተቃራኒው ወገን ነገርየው እንዴት እንደሚሰራ በትክክል አለማወቁ ላይ ነው ሲሉም ባለሙያው ያክላሉ። የሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባ የሆኑት ዶክተር ሉዊስ ማሪ ሁሬል በበኩላቸው አሜሪካ ይፋ ባደረገቻቸው መረጃዎች መገረማቸውን ይናገራሉ። ስትራከር ላይ ምንተፋ ከተፈጸመ በኋላ ሰራተኞች ወደ ኩባንያው ሲስተም ለመግባት ሎጊን ለማለት ተቸግረው ነበር። ኩባንያው በመንግስቱ ባወጣው መረጃ መስተጓጎሉ እንዲቋጭ ለማድረግ እየሰራ እንደሆነና የሚያቀርቧቸው ምርቶች መጠቀም የደህንነት ስጋት እንደማይፈጥር ገልጿል።
በዚህ ጦርነት ሌሎች የሳይበር ጥቃቶች ያልታዩት ኢራን ራሷን እያቀበች ስለሆነ ነው ብሎ ማሰብ የማይዋጥ ነገር ነው። ስለዚህ በእስራኤል ተፈጽሟል የተባለው ጥቃት የኢራን የሳይበር አቅም ተሽመድምዷል፣ አሊያም ቀድሞውንም ያልሆነ ቦታ ላይ ነበር የተሰጣት ማለት ነው። የኢራን የሳይበር አቅም ዝናውን ያገኘው ከዚህ ቀደም በመፈጸማቸው ጥቃቶች መጠነ ሰፊነት ነው። ከነዚህ ጥቃቶች አንዱ በአውሮፓውያኑ 2012 ላይ ንብረትነቱ የተቀናጀ የሳውዲ አረቢያ በሆነው ግዙፍ አራምኮ የነዳጅ ኩባንያ ላይ የተፈጸመው ነው። በዋይፐር ማልዌር አማካኝነት በተፈጸመው ጥቃት የተነሳ 30,000 ኮምፒውተሮች ከጥቅም ውጭ ሆነዋል። ሃንዳላ የተባለው ከኢራን ጋር ግንኙነት ያለው የጠላፊዎች ቡድን ከአሜሪካው የሜዲካል ቴክኖሎጂ ኩባንያ ስትራይከር ላይ የተፈጸመውን የዋይፐር ሜልዊል ጥቃት እንደሆነ ተዘግቧል። ኢራን ከዋይፐር ጥቃቶች በተጨማሪ ወሳኝ ብሔራዊ መሰረተ ልማቶች ላይ አካላዊ ጉዳት ለማድረስ ትሞክራለች የሚል ክስ ይቀርብባታል። የሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባ ዶክተር ሉዊስ ማሪ ሁሬል ኢራን በቀጥታም ሆነ በተጠላፊ ቡድኖች አማካኝነት የአጸፋ እርምጃ የመውሰድ አቅሟን አቅልሎ መመልከት እንደማይገባም ያሳስባሉ።